ህዝቡ ታጥቧል። ግን ይመቸው ነገ ደም እንባ ሲያለቅስ ያየዋል። ምክንያቱም አጋር lot of information about that ብዙ ኢንፎርሜሽን አለ። ከየት ተነስቶ የት እንደመጣ ሰውየው ክለብ የነበረው ሰው ክለብ ሲያስጨፍር የነበረ ከዛ በኋላ ክለቡን ትቶ በቤተ ክርስቲያን ውስጥ ገብቶ የማይጠየቅ አዋሳ ገብርኤል ገንዘቡን ጥብዝ እያረጉ ሲነግዱ የነበሩ ሰዎች ናቸው። በቃ ሀስለሮች ናቸው። የተመቱ ግሩፖች ናቸው። የማፊያ ግሩፕ። እሱን እነግርሃለሁ። ነገ ደምን ባያለቀስክ ትወጣለህ። ፎርናው አጨብጭብ። ምክንያቱም የጭብጨባ ታይም ጭብጨባ ነው ብሎ ነበር እኮ ዮኒ ማኛ ትላለህ። ከዛ የሚጠይቅ ስለሌለ የሚፈሩ ስለሚመስላቸው ከኔ ጋር ፍራቻ የለም። ምክንያቱም በገንዘብ የሚያነካካኝ ነገር ስለሌለ ፍራቻ የለኝ። ተግባባን። ያንን አደረጉ። ኦኬ ተባለ። ያው ዴምቪ ፈረደባት አለ። ዴምቪ ታጠቡ። ኦኬ ታጠቡ። ምን አገባኝ እኔ። ለምን ሲያጥባ አይሆንም? ያንተ ገንዘብ ነው፣ የኔ ገንዘብ አይደለም። እኔ ስጥ ካልከኝ ለመሰረት መብራቴና ለህይወት ሰጣለሁ። ለነሱ ልብ መሙላት ሰጣለሁ። ለሜሪጆ ይሰጣለሁ። ሜሪጆ አንድ ሰው ለማሳደግ $10 ነው የሚጠይቅ ቦር። ሜሪጆ አንድ ሰው ለማሳደግ $10 ብቻ ነው። ከዛ ምን አደረገ? እዚሁ ሽቀላውን ከጀመርነው አይቀር ለምን ሞቲቬሽናል ስፒከር ሰው ይወዳል። ሰው ከአንተ ጋር አዶናይ እያለ ነው። ስለዚህ ሞቲቬት ለምን አድርገን አንሸቅልም ነው ጨዋታ። እንሸቅልባቸው። ማንን? የአሜሪካ የማዳም ቅመሞች አረጉን እኮ እኛን። አሜሪካ የማዳም ቅመም ልታረገኝ እካክ ዱቄታ። አሜሪካ የምኖረውን እኔ ማዳም ቅመም አድርገ ልታነቃቀኝ። አድርሱለት ሊሆን ይማኛ እሱ ነው መነቃቀ። ሶሻል ሚዲያ እኔ ብቻ ነኝ ያለሁት እንዴ? እነ ሰይፉ ፋንታውን ትልልቅ የሚባሉ የቲቪ ሾው ነፃነት ነፍሱን ይማረው በአሁን ያጣ ነው የሶሻል ሚዲያ መድረኮችን ይዘዋል። ዮኒ ማኛ ዋን ኦፍ ዘ ኪንግ አዝ ዌል። ብዙዎች ሶሻል ሚዲያ ላይ ህይወታቸውን የኖሩበት ብዙ ሰዎች አሉ። የዮኒ ማኛ ግን ያስለቅሳል አበሻው። ቢካዝ በራሴ ኢንዲፔንደንት ስለሆንኩ ብቻ ነው የሚያለቅሰው። ኢንዲፔንደንት የማንንም እካክ ጋብሬ አልሰራም። አዶ በማሴፍ ተግባባን። ከዛ ዴንቪ ላይ ሲያግዙት የነበሩ እህቶቻችን፣ ሲያግዙት የነበሩ ወንድሞቻችን እሱም ብለው የሄዱ ሰዎች ተመነጫጭቀው እንደ ውሻ አትንኩት፣ አታውሩት፣ እንዲያትበሉት፣ እንዲያትበሉት፣ አትጠጉት፣ እንዲያትበሉት። ወት ግን በጣም ነው የደነቀኝ። አትንኩት ያለው ያሳቀኝ። ተግባባ እና እሰይ የሚል ቱር ላነቃቃችሁ ልጨርስላችሁ። አሜሪካኖች እየተነቃቃችሁ፣ በዚህ አጋጣሚ እየተነቃቃችሁ ከዛ ቀጥል ድንን ማለት እንድታቆሙ በሰው ምክንያት መደበቅ እንድታቆሙ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ። አሜሪካ ያለን ነው ሰው የምንፈራው። በጣም ነው እንደ የምንፈራው። እውነት ነው። በጣም ነው እንደ የምንፈራው አሜሪካን ያለ ነው እንድታውቀው ብዬ። በጣም ነው የምንፈራው አሜሪካ ያለ ነው። እንፈራለን አይደል? በጣም ነው የምንፈራው። እውነት ነው። ኦፍኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። የማስተምረው ትምህርት የአዶናይ ተማሪዎች፣ የእሰይ ተማሪዎች ፕሊስ እሰይ በሉልኝ። አስተማሪም ነው እንዴ? ነው እንዴ? የእሰይ ፋሚሊ ቶሎ ቶሎ እሰይ በሉ። የአዶናይ ተማሪዎች ለስጋው ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ በልጣል። ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ።
5 ይሄ የጠበጠብክ ነው የምትገናኘው? አረ በመድኃኒዓለም ትሆን። አረ አረጋጊነ 5 ጊዜ ዊድ ማጨስ ከእግዚአብሔር ጋር ግንኙነት አለኝ። እሺ እንቀጥል እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ ኑና ህይወት ቀምሳችሁ ተመለሱ። በቃ ራሳችሁ ፈልጉ፣ ራሳችሁ ታገኛላችሁ። ህይወታችሁ ላይ ስታክ ያደረጋችሁ የያዛችሁ የቆለፋችሁ ነገር ካለ እሱን አግኝታችሁ ትመለሳላችሁ። ተረዳችሁ? ስለዚህ ማርች 28 መምጣት ከፈለጋችሁ ዋርነር ቲኤተር ነው። ቲኬት መቁረጥ ከፈለጋችሁ ደግሞ ቲክቶክ ባዮ ላይ ሊንክ አለ። የእኔ ቲክቶክ ባዮ ግቡና ወደ አካውንቴ ሊንክ አለች፣ ቲኬት ማስተር የምትል ክሊክ አድርጓት። ከዛ ወንበራችሁን ምረጡ። ወንበራችሁ ከመረጣችሁ በኋላ ቼክ አውት አድርጉና ከዛ የቲኬታችሁ ስክሪንሻት ላኩልኝ ኮመንት ላይ። ለአሜሪካን ላለው ነው እንደዚህ የምትነግረው። እኛ ኢቨንት ሾው ምናምን ገብተን አናቅም። ወይኔ በላቸው፣ ወይኔ በላቸው። አሜሪካኖች ተዋርደናል። እግዚአብሔር ምስክሬ ተዋርደናል። ዊዶን ነን። እሱ ነው የሚነግረን ትኬት እንዴት እንደሚሸጥ የባርኮድ እንዴት እስካን አድርገን ስንት ነገር ቦታ ላይ እንዳልገዛን ትኬት ለመግዛት ግን ቁጥሩን የምትቀመጡበት ቦታ ምናምን ሊነገረን ነው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። እሺ ቲኬት አግኝተው ከዛ 200 ለተመዘገቡ 300 ሰዎች የዛኔ በአካል ሚት ኤንድ ግሪት እናደርጋለን። በአካል እኔን ታገኙታላችሁ። በአካል ሚት ኤንድ ግሪትም ለማድረግ ለቀድሞ 300 ሰዎች ነው ሚት ኤንድ ግሪቱ ለ300 ሰዎች ነው የምታደርገው። ለቀደሙ ሰዎች ነው ያላችሁ ማለት ነው። ዋርነር ቲኤተር 2000 ሰዎች ነው የሚይዘው። ከነዚህ 2000 ሰዎች 300 ሰዎች ከዚህ ኮመንት ውስጥ ቲኬት የገዙና ስክሪንሻት አድርገው የላኩ ሰዎች ሪፕላይ እያደረኩኝ እናንተን መርጬ በአካል እንገናኛለን። የዛን ቀን ማለት ነው። የራሳችን የሆነች ትንሽ ጊዜ ትኖረናለች። አድዬ ኧረ ተመቸሽኝ። እግዚአብሔር ምስክር የመጨረ በቃ ትችያለሽ። አይ ነው ደሜ ሚት ኤንድ ግሪት ራሱ ትኬት ቆርጣችሁ እኔ ፔጅ ላይ ትኬቱን ፖስት ያደርጋችሁ ሪፕላይ አድርጌላችሁ ከዛ ተገናኝተን ሚት ኤንድ ግሪት እናደርጋለን። እሰይ ይበላችሁ። ዲኤምቪ እከክ እየሆናችሁ ነው፣ እያሳፈራችሁን ነው። ካም ቱ ካሊፎርኒያ ብራ come on over bro homie let me talk to you I'm gonna holler at you bro ካሊፎርኒያ እንደዚህ አይነት እከክነት የለም። ዲኤምቪዮ ዝም ብላችሁ አሰግጡ። ፈጣሪ መሰክሬ አንዳንዴ እንደዚሁ አሁን ለምሳሌ አንተ ብትላቸው መጥቼ ያለው ልተዋወቃችሁ ፈልጋለሁ፣ ቤተሰብ መሆን ፈልጋለሁ። ዲያስፖራ የኔ ላይፍ ዲያስፖራ እየነበርኩ እከክ ነበርኩኝ። I couldn't do nothing እከክ ምንም ማድረግ አልቻልኩም። አሜሪካ ነገር I'm sorry ካናዳ ምንም ማድረግ አልቻልኩኝም። I'm sorry አሁን ግን ላይፉን ከእናንተ መማር ፈልጋለሁ ብትል is way better ሰው ግልብጥ ብሎ ይመጣ ነበር። but instead አንተ ያረከው ምንድን ነው? ጭራሽ ከጭንቀት ላውጣችሁ፣ ጭራሽ እምቢ ማለት ልመዱ። የልብ ሙማን ላይ ታዲያስ መተው ገንዘብ ሲሰጡ ለምን እምቢ በሉ አትላቸው? at the end of the day የእምቢ ጉዳይ የገንዘብ ጉዳይ ነው፣ ወይ የሙሙ ጉዳይ ነው፣ ወይ የገንዘብ ጉዳይ ነው። እምቢ there's no other way እሙሙ ነው ወይ ገንዘብ ነው እምቢ የምትለው። ሌላ እምቢ የምትለው ነገር ምን አለ? ምን እዚህ ዓለም ላይ ወይ ገንዘብ ወይ የሴት ሙሙ ዳቦ ወንድ ልጅ ይወዳል። እሺ በይ እምቢ በይ ነው። ከዛ የተለየ እምቢ እሺ የሚባል ነገር there's nothing
እና እኔ ባየሁት ሁኔታ አቀራረብ ያንተ ማኔጅመንት ሰው የወደደን ያህል ሙድ እንዳይዝብህ አሜሪካን ሀገር በምትናገረው ንግግሮች አፕራምሹ ሰው ሙድ ይዝባል። ምክንያቱም ዴምቪ የነበረ ብዙ ጉድ አለ። ሰዋውን እየወጣ ነው። እነ ዶክተር ሊስትሮ ቱክቱካ ደብሯት እንኳን ስለ አንተም ቪዲዮ ሰርታለች። ደብሮሻል፣ አታስመስይ። ቱክቱካ እኔ በጣም ወዳጄ ነች። ማስመሰል አልወድም። ከደበረች ደበረኝ በይ። ይህም መሽለጥለጥ ነው። ገና ለገና ሰው ስለወደደው ይሰድበኛል ብለሽ ፈወ እና ምን አባቱ ያመጣል? ሰው ሰደበ አልሰደበ ምን ያመጣል? እኔ ወደውት ሄደው አሜሪካ የሚኖሩ እነ ቲቲ የማውቃቸው ሪያሊቲ ሾው ቲቲ፣ ሌሎችም ወንድሜ እነ እንትና ብለው ማን ነው ማቦ የምንስቀው ይሄ ዳዊት ጋድ ብለስ ኢትዮጵያ ጋድ ብለስ አሜሪካ የሚባለው እነ ዶክተር ሊስትሮ የሚባል እከክ ይበላ። አንተንስ እከክ ነው ይበለ። አሜሪካ ላይ ሰርተው የሚኖሩ ጀግናቶች ወንድሞቻችን፣ ሌሎችም እንደ ውሻ ተቆጥረው ክፍ እየተባለ ሪሊ እነ ሶፋኒት ከነ ቀድመ አያቷ የመጣች ልጅ ሶፋኒት ከነ ቀድመ አያቷ የመጣች ልጅ እንደ ውሻ ከፍ ተብላ ዲኤምቪ እግዚአብሔር ምስክር አቅም ግንባታ እንትና አይ ቲንክ ሃና ልጆችሽ ይባረኩልሽ፣ ልጆችሽ ይባረኩ። ብዙ ኮምፕሌን የመጣው አንቺ ጋር ነው ልንገርሽ ብዬ ነው። ብዙ ኮምፕሌን የመጣው አንቺ ጋር ነው። ቲቲሻ አስገባሻለሁ እናቱ። ብዙ ኮምፕሌን የመጣው አንቺ ጋር ነው። አንቺ የራስሽን ነገር እዛ ላይ ለማድረግ ፈለግሽ፣ በአንቺ ሂሳብ እንዲንቀሳቀስ አርገሻል የሚል ክስ ነው የደረሰብሽ። እኔ እየከሰስኩ አይደለም፣ እኔ አይደለሁም። ልጋኔ ጋር በጣም አሪፍ ሰው ነሽ እኔ እስከማቅሽ፣ ግን እዛ ቦታ ላይ ሁሉን ነገር በአንቺ በኩል እንዲያልፍ የሚደረግ ነገሮች ከዛ እናትሽን ቤተሰቦችሽን እዛ መድረክ ገብተሽ እልቀሽ በየጊዜው የሆነ እድል ሲሰጥሽ እኔ እናቴ በጣም ምናምን ምን ያገባታል እናትሽ እዛ ቦታ ላይ ወረዛ ትዱቡቴ አዶናይ ስለመምጣቱ ከአንቺ እናት ጋር የሚያገናኘው ምንም ነገር የለም። እኔ በጣም የእናቴ ነገር አላስቻለኝ ምናምን ብለሽ ስታለቅሽ አስወደያ ምን ያገናኘዋል ከአንቺ እናት ጋር የአዶናይ መምጣት? በሁሉም ነገር የምትደግፈኝ እኔ እሷ ባትኖር ምናምን ዋቴ። ኧረ በመድኃኒዓለም ተው። ምን ያገናኘዋል? ለቅሶ እዛ ላይ ምን አመጣው? የአንቺ ሰክሰስ አይደለ፣ የአንቺ ሁኔታ አይደለ። ሰው የመጣው አዶናይም ብሎ እንጂ አንቺም ብሎ አይደለም። ከአንቺ ወት ጋር ምን አገናኘው? ሌላ ያሳዘነኝ በአባ አድሽ የሚባል ከነ ሁለት ፀጉሩ ጀለሳችን ከነ ሁለት ፀጉሩ በአባ አድሽ የሚባል ሽበት ጢሙላ ሽበት ነው። ምስኪን ወንድማችን ቀይ ቲሸርት የጃኒን አሰርቶ የጃኒ አባት ማን ነው? እኔ። የጃኒ እናት ማናት? ሶፋኒት። የአዶናይ ደጋፊ ማን ነው? እኔ። የእንትና ደጋፊ ማናት? እኔ። ኧረ በመድኃኒዓለም ተው። ኢቭን ሪቾ ኮፊ እኔ በጣም ነው የምወዳት። እንደው በእድሜም አክብሩ። ራሄል ኮፊ የምንወዳት የምናከብራት አርቲስት ናት። እሷ እንኳን ያቺን ነገር እንድታስተዋውቅ ፍላጎት አልነበራቸው። they don't want anything። ብዙ የቆሸሸ ነገር ሲደረግ ነበረ። እንደዚህ የሰገጤ ማለት እና ዲኤምቪ በተለይ ይሄ ያሬድ ውበር የሚባል አለ። እኔን ሁል ጊዜ በፈለገው ነገር የሚተች ዛም አለ፣ መሀይም አለ። ከውበር ውጭ የሚያውቀው ላይፍ የለም አሜሪካን ሀገር። ዚዝነትን ውበት ላይ 24 ሰዓት ዱቅ ብሎ እዛ ላይ እሱ ይሽለጠለጣል ለህፃን ልጅ። አንተ እንጂ አድቫይስ ማድረግ ያለብህ እሱን ፐርሰናሊ you live in America for a long time as well። አንተ እንጂ አድቫይስ ማድረግ ያለብህ እሱ አይደለም ለአንተ።
ምክንያቱም የዲያስፖራ ኤክስፒሪየንሱ አስቀያሚ ነው ያለው። አልዋሽህም። እኔ አቁ ነው የምነግርህ። ጥላኝ እንደፈለግ ባሽቃብጥ ብዙ ሰው ይወደኛል። በአናት ተጠቃለ። አላሽቃብጥ አዳው ነው። ለዚህ ነው ሰው የሚወደኝ። በእንትኑ ውጤት ነው የምነግርህ። እግዚአብሔር ምስክሬ ነው የምልህ። ባየሁት መልካምነት መልካምነት ሰጥሃለሁ። ባልሆነ ነገር አልሆነም ነው የምልህ። ስለዚህ የምታዩት ነገር ሁሉ እውነት ነው ማለት አይደለም። ተግባባን? እኔ አሁን ባሽቃብጥ ያዋጣኛል ነው